አረ ጉድ በሉ ታዋቂዋ ቲክቶከር ዴዚ ታምራት የሴት ልጅ እናት ልትሆን ነው። ከኢትዮጵያ መድረክ እስከ ለንደን ስቴዲየም ህልመኛው አዶናይ እና የዓለም አቀፉ ኮከብ ዲላን ፔጅ ተገናኙ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እጠይቃለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ መግቢያው ላይ እንደሰማችሁት ስለ ታዋቂዋ ቲክቶከር ዴዚ እና ስለ ታዋቂው ቲክቶከር አዶናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ እያደረጋችሁ ተከታተሉን። ከኢትዮጵያ መድረክ እስከ ለንደን ስቴዲየም ህልመኛው አዶናይ እና የዓለም አቀፉ ኮከብ ዲላን ፔጅ ስብሰባ። የዓመቱ የቲክቶክ አሸናፊ እና ተወዳጁ ኢትዮጵያዊ ኢንፍሉዌንሰር አዶናይ አህጉርን አቋርጦ በለንደን ደምቃ በምትታየው የእንግሊዝ መዲና ይገኛል። አዶናይ ወደ ለንደን ያቀናው ዝም ብሎ ለመዝናናት አይደለም፣ ትልልቅ ዓለም አቀፍ ህልሞችን ሰንቆ እንጂ። አዶናይ አጫጭር ቪዲዮዎች የዓለም ዜናዎችን በማቅረብ በሚሊዮኖች ዘንድ እጅግ የሚታወቅና በዓለም አቀፍ ደረጃ ግዙፍ ተጽዕኖ ፈጣሪ የሆነ ዲላን ፔጅን አግኝቶታል። አዶናይ ወደፊት በቲክቶክ መድረክ ኢንተርናሽናል ክሬተር ለመሆን እና ከዲላን ጋር በጋራ ለመስራት ትልቅ ዓላማ ያለው ሲሆን ይህ ስብሰባም ለቀጣዩ ትልቅ ምዕራፍ መጀመሪያ ሳይሆን አይቀርም። ይህ ጉዞ እና ይህ ስብሰባ አንድ ትልቅ እውነት ያስገነዝባል። የትም ቦታ ብንሆን፣ የትም ብንነሳ፣ ትልቅ ህልም ካለን እና ያንን ህልም ለማሳካት በቁርጠኝነት ከተንቀሳቀስን የማይሳካ ነገር የለም። በአንድ ወቅት በስክሪን የምናየውን ሰው ዛሬ በአካል አግኝተን አብረን ለመስራት የምንበቃበት ቀን ሩቅ አይደለም። አዶናይ ለወጣቶች ሁሉም ተምሳሌት ነው። ለወደፊት የዓለም አቀፍ ጉዞውንም መልካም እድል እንመኝለታለን። የጽሁፉ ምንጭ ጉርሻ ፔጅ። እንግዲህ ውድ ቤተሰቦቼ ያነበብኩላችሁ ጽሁፍ ከጉርሻ ፔጅ ነው። እንደሰማችሁት ነው አዶናይ እና ዲላን ፔጅ ተገናኝተዋል። እጅግ በጣም ደስ ይላል። እንግዲህ ቲክቶከሩ ዝነኛው በቃ ምን ልበላችሁ አዶናይ ከዲላን ፔጅ ጋር ስለተገናኘ በጣም ደስ ብሎኛል። እጅግ በጣም ደስ ይላል። ያው ሁላችንም የምንወደው ቲክቶከር አርቲስት ማለት ይቻላል። በአጠቃላይ እንግዲህ ኢንተርናሽናል ሊሆን ነው። ታዋቂው ዲላን ፔጅ የማያውቀው ሰው አለ ብዬ አላስብም። በተለይ እኛ ኢትዮጵያኖች እናውቀዋለን። ምክንያቱም ስለ ኢትዮጵያ በጣም ያወራል። ስለ አባይ በጣም ለዓለም እንዲተዋወቅ ያደረገ ግለሰብ ነው እና በጣም የሚታወቅ ዜና የሚያቀርብ ልጅ ነው። ከሱ ጋር ተገናኝተው እንግዲህ በትላንትናው እለት የአርሴናልን እግር ኳስ ጨዋታ ለማየት ነው እንግዲህ የተገናኙት። ስቴዲየም እየሄዱ እንግዲህ ቀርጿል በቲክቶክ አካውንቱ። እንግዲህ መጨረሻቸውን የምናይ ይሆናል። ስለ ኢትዮጵያ ምን እንደሚሉ ምን እንደሚያወሩ እናያለን። እንግዲህ አዶናይ እንደተናገረው ከሆነ ለንደን ከሄዱ በኋላ ዲላን ፔጅን ይዞት ኢትዮጵያ እንደሚመጣ ነው እንግዲህ የተናገረው። እንደ ስፒድ ሾው ኢትዮጵያን መጥቶ ኢትዮጵያን በደንብ ለዓለም እንደሚያስተዋውቅ አልጠራጠርም። እንደውም ስፒድ እኮ አዶናይን በአካል አልተገናኘም፣ አልተመካከሩም፣ ስለ ኢትዮጵያ አላስጠጋውም ራሱ ማለት ነው። ይሄ ዲላን ፔጅ ግን አብሮት ስለሆነ አዶናይ እንደ ልቡ ይሄንን አስተዋውቅ ይሄንን ምናምን ሲለው ከስፒድም በላይ በደንብ ኢትዮጵያን ለዓለም እንደሚያስተዋውቅ 100% እርግጠኛ ነኝ። እንግዲህ መቼ እንደሚመጡ አይታወቅም፣ ግን በቃ በጣም ጓጉቻለሁ። ምክንያቱም ኢትዮጵያ ሀገራችን ለዓለም ስትተዋወቅ ሁላችንም ደስ ይለናል። የእውነት እኔ ትላንትና ሲተቃቀፉ ሲገናኙ ወይኔ ውስጤ እንዴት እንደተደሰተ። ምክንያቱም በጣም በዓለም የሚታወቅ ልጅ ስለሆነ በጣም ኢትዮጵያን ያስተዋውቃል ብዬ ስላሰብኩ ነው። ስፒድ እንግዲህ አዶናይም ስላላወቀውም ታዋቂም እንደሆነ ስላላወቀ ስለሱ በደንብ ስላላወቀ ገፍትሮት እንደውም አላስጠጋውም። ስለ ኢትዮጵያ በደንብ የሚታዩ ቦታዎችን እንዲያሳይ ያማክረው ነበር አዶናይ፣ ነገር ግን አላስጠጋውም። ይሄ ግን በቃ አሁን በደንብ ስለተጃለሱ ቀጣይም ደግሞ መልሶም እየመጣ እየሄደ ክልሎችንም ሁሉንም ማሳየት ይችላል። ስፒድ እንግዲህ አዲስ አበባን ብቻ ነው ያሳየው። ይሄኛው ደግሞ የተለያዩ ክልሎችን እየሄደ ለዓለም የሚያሳይልን ስለሚሆን እጅግ በጣም ነው ደስ ያለኝ ዛሬ። አዶናይም እንኳን ደስ አለ፣ እንኳንም ለዚህ ክብር በቃ
እንኳንም ለኢንተርናሽናልነት በቃ ለማለት ፈልጋለሁ። ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ ደግሞ ስለ ታዋቂዋ ቲክቶከር ዴዚ የምናወራ ይሆናል። አብራችሁን ቆዩ። እንግዲህ ታዋቂዋ ዝነኛዋ ቲክቶከር ዴዚ እንግዲህ ይፋ አድርጋለች። የሴት ልጅ እናት ልትሆን ነው። እንግዲህ የውሸት ወሬ ነው እንዳይባል እንኳን ራሱ አሌክስ ላይቭ ላይ የአልትራሳውንዱን ወረቀት እንግዲህ አሳይቷል። እንዳረገዘች በአፉም ተናግሯል። የሴት ልጅ አባት ልሆን ነው ብሏል። እጅግ በጣም ደስ ብሎኛል። ዴዚ አሌክሶ እንኳን ደስ አላችሁ። እንዲሁም ደግሞ የእነሱ አድናቂዎች ውድ ኢትዮጵያውያኖች እንኳን ደስ አላችሁ። እነሱ ደግሞ ብዙ አድናቂ ያላቸው። ዴዚ በጣም ትታወቃለች ከአሌክስ በላይ። በቴሌቪዥን ቀርባለች፣ በኢቢኤስ ቀርባለች። በጣም ታዋቂ ናት። እንግዲህ የሆነ ሳለ እንደውም በጣም መነጋገሪያ ሆና ነበር። ቲክቶክ ላይ፣ ዩቱብ ላይ፣ ፌስቡክ ላይ በአጠቃላይ በሶሻል ሚዲያ መነጋገሪያ ሆና ነበር። መነጋገሪያ የሆነችበት ምክንያት ደግሞ ወላጅ እናቷ እንዴት ከአሌክስ ጋር ይሆናል ብላ አብዳ ነበረ። በብሔር ምክንያት በብዙ ነገር ብቻ ብሔራችን አንድ አይደለም ምናምን ልጅቷ ገና ሕፃን ናት፣ ሊያበላሻት ነው ትምህርቷን ሳትጨርስ ምናምን። በአንድ በኩል ልክ ናት፣ ምክንያቱም የእናት ስሜት ነው የተናገረችው። ልጅቷ ገና ስለሆነች ትምህርቷንም ስላልጨረሰች ልክ ነው በአንድ በኩል እሷም ያለችው ነገር። እሱም ደግሞ እናትየውን ተናግሯል። በፍቅር ቢሆን ጥሩ ነበር፣ በጸብ እናቷን ጠልቶ ልጅየው መውደድ ጥሩ አይደለም። አሁንም በሽምግልና ቢታረቁ ከእናትየው ጋር ጥሩ ነው። እናትየዋ በእርግጥ ምንም አይነት ጥፋት የለባትም። ያሳደገቻት ልጇ ጥሩ ቦታ እንድትደርስ ፈልጋ ነው። ልጅቷ ደግሞ ፍቅር አሸነፋት። ፍቅር ስለሚያሸንፍ ምንም ማድረግ አይቻልም። አሁንም ቢሆን እሱ ጋር ሆና መማር ትችል ነበረ። ግን ደግሞ ያው አረገዘች፣ ልትወልድ ነው። በዚህ ሰዓት እንዴትም እንደምትማርም አይታወቅም። በእርግጥ ምንም ችግር የለውም። ያለችበት ሀገር አሜሪካ፣ አውሮፓ ነው እንግዲህ ያሉት። ተማሩም አልተማሩም እንግዲህ ምንም ተጽዕኖ ይፈጥራል ብዬ አላስብም። እንደኔ እሷም ያው የአሜሪካዊ ዜግነት ስላላት ምንም የምትሆነው ነገር የላትም። ነገር ግን ያው እውቀት ለመያዝ ትምህርቷን ብትጨርስ ጥሩ ነው በማለት ነው እንግዲህ እናትየዋም እንደዛ እየሆነች ያለችው። እንግዲህ ስታወራ የነበረው ያለ አባት ብቻዬን አሳድጌ አበላሻት እሱ ነው እንግዲህ ስትለያ የነበረው። እሱ ምንም ያበላሻት ነገር የለም። ፍቅር ነው ያሸንፋት። ወደፊትም ፍቅር ያሸንፋል። ዴዚዬ እንኳን ደስ አለሽ፣ አሌክሶ እንኳን ደስ አለ ለማለት እፈልጋለሁ። እናንተም ውድ ቤተሰቦቼ ኮሜንት ስር እንኳን ደስ አላችሁ በሏቸው። እናንተስ ምን ሀሳብ አላችሁ? እናትየው ልክ ናት ወይስ አይደለችም ብላችሁ እስኪ ኮሜንት ስር አስቀምጡልኝ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። እስከ ቪዲዮ ፍጻሜ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ